የተወሰነ 50% ይላል የአማራ ሊቃን አጋሮች ከመፈለግ አንፃር ከኦነግ ይሁን ከኦነግ ሰራዊት ከኦሮሞ ነፃ አውጪ ሰራዊት መተባበር ባይችል ኖሮ ነው መገረም የነበረበት ሌላው ዓለም ኃላፊነት የሚሰማው ድርጅት በኢትዮጵያ ቀጣይ ህልውና ላይ ወሳኝ ሚና ካለው ህዝብና ያንን ህዝብ ይንስሚብዛ ከነ ብዙ ችግሩ ሁላችንም ብዙ ችግር አለበት ወጥቶ ከሚንቀሳቀስ ሰራዊት ጋር መስራት ዜና መሆን አልነበረበትም አለ መስራት ነው ዜና መሆን የነበረበት በዋናነት ይሄን ነው ማለት የምችለው ከስምምነት አንፃር ትግራይ በሚመለከት ህወሓትን በሚመለከት የትግራይ መንግስትና ሰራዊትን በሚመለከት ቅድም ያልኩት ኦነግ የምናደርገው ስምምነት እንደ ፓርቲ ከህወሓት ጋር የምናደርገው ከህወሓት ጋር የሚያደርገው ስምምነት ሊሆን ይችላል በዋናነት ግን የትግራይ መንግስት ሰራዊት ከኦሮሞ ነፃ አውጪ ሰራዊት ጋር በጋራ መስራት ያለባቸውን ጉዳዮች የጋራ መግባቢያ ላይ ስምምነት ላይ ደርሰናል ሜሞራንደም ኦፍ አንደርስታንዲንግ ዝርዝር ጉዳዮች ገና ማየት ይኖርብናል ሪሶርሶቻችንን ማቀናጀት ይኖርብናል የሰው ኃይሎቻችንን ማቀናጀት ይኖርብናል እንቅስቃሴዎች ማቀናጀት ይኖርብናል ሲቪሊያንን ፕሮቴክት ማድረግ ሰብአዊ መብት መጠበቅ ማስጠበቅ ስርዓት አብይ አህመድ አይነት ኃላፊነት የጎደለው ሰው ስርዓት አፍርሶ አገር ለትርምስ የሚዳርግበት ሁኔታ ለማስቀረት በሚያስችሉ ጉዳዮች አብረን መስራት እንቀጥላለን ይሄ ባህሪያዊ ነው ይሄ ተፈጥሯዊ ነው የሚል እምነት አለኝ ከምንም ነገር ላይ እንደ ትግራይ ስናስበው ትግራይ በተቀጠቀጠችበት ሰዓት የትግራይ ሴቶች በተደፈሩበት ሰዓት የትግራይ እናቶች በተሰቃዩበት ሰዓት የትግራይ ወጣቶች በተገደሉበት ሰዓት ከራሳቸው ዜጋ ከራሳቸው ወንድም ባልተናነሰ ምናልባት በበለጠ በመላው ዓለም ቆመው የትግራይን ህዝብ አጀንዳ ያቀነቀኑ ኦሮሞ ወጣቶች ኦሮሞ ሴቶች ኦሮሞ የዲያስፖራ ኮሚኒቲ አባላት የነዚህ አስፒሬሽን የኔ አስፒሬሽን ነው ህወሓት ይሄን ሪኮግናይዝ ያደርጋል ብቻ ሳይሆን የትግራይ መንግስት ቃል ብቻ ሳይሆን ይቀበላል ብቻ ሳይሆን የነዚህ ሰዎች ፍላጎት አማራ ምንም በዚህ ላይ ታሪም ነው ትግራይ ዲያስፖራ በመላው ዓለም ትግራይ ድምጽ ሆኖ ቆሞ ሲከራከር ከዛ ባልተናነሰ የትግራይ ድምጽ ያሰሙ የኦሮሞ ጀግኖቻችን ናቸው ስለዚህ እነሱን አስፒሬሽን እንዲሳካ ለማድረግ የሚያስችል ማንኛውም ንገዛ ከማድረግ ወደ ኋላ ምንበት ምክንያት አይደለም ከምንም ነገር ላይ ግን አንድ ሀገር አለን ሀገር ይቀጥልም አይቀጥልም የሀገር መለያየትም ካለብን በስርዓት ነው መለያየት ያለብን አብይ አህመድ አይነት ድሩዮች ይሄን ሀገር በትነው እንዲሄዱ መፍቀድ የለብንም መፍቀድ ከሌለብን ደግሞ መተባበር ካለብን የዚህ ሀገር ዕጣ ፈንታ የሚወስኑ ኃይሎች ጋር ህዝቦች ጋር ነው ተባባሪ ያለብን እንዳልኩት ጤነኛ አስተሳሰብ ያለው በሰዎች በመንታቸው እዳን ብሎ የማያምን ያየውን መሬት የኔ ነው ብሎ ጠበንጃ ነፍጥ አንግቦ አገር ላጥፋ የሚል አስተሳሰብ ካለው የአማራ ተስፋፊ ልሂቅ ውጭ ያለ አማራ ህዝብ ነፃነት የሚቆም ለአማራ ህዝብ ጥቅም የሚቆም ኃይል ካለ አብሮ ነው ስራት ትግልና ከኦኤልኤፍ እና ከኦኤልኤ ጋር የጀመርነው ግንኙነት በዚህ አንፃር ነው መታየት ያለበት አመሰግናለሁ አቶ ጌታቸው እንግዲህ ይሄኛው ጋር ከማያያዝም ልቅ ስለ ኢህአዴግም ሆነ ባሳለፍነው ጊዜያቶች ውስጥ ብዙ ቄሮችን የኦሮሞ ህዝብ ሰውቷል ኦህዴድ እያለ ያለው ደግሞ ለዚህኛው ሁሉ ለዚህ ግፍና ጭቆና ተጠያቂ መሆን ያለበት ኢህአዴግ ነው ብሎ ሲናገር ነበር አሁን እያለ ያለው ግን ቲፒኤልኤፍ ወይም ደግሞ ያሁኑ ቲዲኤፍ ብሎ ያለውን ድርጅት ራሱ ነው መጠየቅ ያለበት ለኦሮሞ ግፍና በደል የደረሰበትን ለኦሮሞ ንጹሃን ደም መጠየቅ ያለበት እነሱ እንጂ እኛ አይደለንም እያለ ነው የሚገኘው አቶ ዶክተር አብይ አህመድ በዚህ ጊዜ የሚገልጸው ይሄንን ነው እንደ ድርጅታቸውም እንደ ብልጽግናም እየተናገሩ የሚገኙት ለዛ ሁሉ ግፍና በደል መጠየቅ ያለባቸው አሁን ቲዲኤፍ ነው ቲፒኤልኤፍ ቲዲኤፍ ነው ማለት ነው የሚናገሩት ስለዚህ ማን ነው ተጠያቂ መሆን የሚችለው ኦህዴድ ለዚህ ተጠያቂ መሆን ይችላል ኦህዴድ ነው ተጠያቂ ተጣራጣሪ በነገራችን ላይ ቲፒኤልኤፍ ፓርቲ ነው ቲዲኤፍ የሚባለው የትግራይ መንግስት ሰራዊት ነው እዛ ላይ ማምጣት ያለበት ቲዲኤፍ የሚባል የራሱ ህልውና ያለው ተቋም አይደለም የትግራይ መንግስት
የትግራይ ህዝብ መከላከያ ሰራዊት ማለት ነው። ትግራይን ከመጨቆን ከባርነት ለማዳን የቆመ ሰራዊት ነው። ሶቲዴፍ የሚባል ኤንቲቲ የተለየ ኤንቲቲ ተቀመጥ የለበትም። እንደዛ አይደለም እና አብይ መስከረም መጨረሻ ድረስ መጨረሻ ወደው አይሱቅ ነው የሚባለው። አብይ አንድ የመጨረሻ መስከረም የሆነ ቀን ላይ ደውሎልኝ እንድትሞት አልፈልግም፣ እንደዚህ አይነት እንድትሞት አልፈልግም እንደሆነ አልገባኝም። እንድትሞት አልፈልግም፣ እንደዚህ ተረተረታዋል። ትግራይን የማንበርከክ ፍላጎቱ የሚመነጨው ቀና ብሎ የሚቆም ህዝብ ላለማየት ካለው ፍላጎት ነው የሚመነጨው። የሚከራከረው ፓርቲ የሚከራከረው